ነገ ታኅሳስ 6 እንኳን አደረሳችሁ። በእውነት ይህችን የመንፈስ ግርማ የጋረዳት ቁመቷ እንደ ዘንባባ የረዘመ ውበቷና ደምግባቷ ገነት ውስጥ እንደሚበቅለው እንደ ሮማን ፍሬ የሆነላት ስሟ ሲጠራ ሲኦል የምትናወጥላት አጋንንት እንደ ትቢያ የሚበተኑላት ስሟን ለጠራ በቃል ኪዳኗ ለተማጸነ ዝክሯን ለዘከረና በዓሏን ላከበረ ሰው ርስተ መንግሥተ ሰማያትን የምታወርስና በጠሯት ጊዜ ከአውሎ ንፋስ ፈጥና የምትደርስ በቃል ኪዳኗ ከመከራ ሥጋ ከመከራ ነፍስ የምትሰውር ታላቅ ቅድስት ናት። በመንግሥተ ሰማያት ስሟ ታላቅ የሆነ በምግባርና በሃይማኖት በሥጋዊ ውበትም ቢሆን በውስጥም በውጭም ያጌጠች የመግረፊያ አለንጎች ሥጋዋን ማሳመም የማይችሉ ሊገሏት የተላኩ አውሬዎች ነጣቂ አናብስትና አናብርት የእግሯን ትቢያ የላሱላት ተጨንቀው ተቸግረው ስሟን ለጠሯት ከአውሎ ንፋስ ፈጥና የምትደርሰው ጻድቅ ባህታዊት ድንግል ምስክር እናታችን ቅድስት አርሴማ ነገ ታኅሳስ 6 አንደኛ የቅዳሴ ቤቷ የከበረበት፣ ሁለተኛ ደግሞ የእርሷና የመንፈስ እናቷ የቅድስት አጋታ እንዲሁም ደግሞ የወዳጆቿ የቅዱሳን ደናግሉ የፍልሰተ አጽማቸው ዓመታዊ ክብረ በዓል ነው። አደራ አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። አዎ ቪዲዮዎቹ ሰሞኑን እየታዩ ስላልሆነ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። እናታችን ሰማዕቷ ቅድስት አርሴማ ድንግል ይህችን እናት ይህችን ሰማዕት በምን እንመስላታለን? እርሷ በአድማስ ላይ ተቀምጦ እንደሚያበራ ዕንቁ ናትና ክብሯ ልዕልናዋ እጅግ በጣም ብዙ ነው። በእኔ በኃጢአተኛውና በወራዳው አንደበት ተነግሮ ሊያልቅ አይችልም። ጌታችን እንዳለው በተራራ ላይ ያለች ከተማ ልትሰወር ልትደበቅ አይቻላትምና የእናታችን የቅድስት አርሴማም ክብሯ እንደዚያው ነው። ይህ ቀረሽ የማይሏት ውብ ድንግል ኃያል ሰማዕት ባህታዊት ቅድስት አርሴማ ናት። ነገሥታትና መኳንንት ውበቷን አይተው መታገስና መቋቋም የማይቻላቸው ይህች ቅድስት የአርማንያው ንጉሥ ድርጣድስ ላግባሽ ባላት ጊዜ እንኳን እኔ የክርስቶስ ሙሽራ ነኝ ብላ ያሳፈረች ቅድስት ናት። ንጉሡ ድርጣድስ አልሳካል ቢለውና በአደባባይ በግድ ሊያገባት ቢሞክር እጁን ጠምዝዛ በሕዝብና በአደባባይ ፊት በደረቱ ጥላ ያሳፈረች ቅድስት ናት። በዚህም የተነሳ ንጉሡ ድርጣድስ ስላአፈረ አስገረፋት፣ አሰቃያት። መጨረሻ ላይም ዓይኗን አስወጣ። በዚያም ሰዓት ስም አጠራሯ የከበረና የተመሰገነ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከሰማይ ሰማያት ወርዳ የብርሃን ዓይንን ተክላላታለች። ንጉሡ ግን በዚህ አላበቃም። ደናግላን እህቶቿና ወንድሞቿን ወስዶ አንገታቸውን አሰየፋቸው። በመጨረሻም የእናታችን የቅድስት አርሴማ የመንፈስ እናቷን እናታችን ቅድስት አጋታን ወስዶ በአንገቷ ገመድ አስገብቶ በማንጠልጠል ጽኑ ስቃይን በማሰቃየት እሺ እንድትለው ማስደረግም ፈልጎ ነበር። እናታችን ቅድስት አጋታ እምቢ ባለችውን ጊዜ ጡቷን እያስቆረጠ ከታችም እሳት እያነደደ ካሰቃያት በኋላ አንገቷንም አሰይፏታል። ዋናው ነገር ያለ እዚህ ላይ ነው። በደንብ ልብ አድርጋችሁ አዳምጡኝ። እናታችን ቅድስት አርሴማን እናታችን ቅድስት አጋታንና ሌሎቹንም ቅዱሳን ደናግሎችን ጨምሮ ለዚህ ክብርና ሰማዕትነት ያበቃቸው እኮ የእናታችን የቅድስት አርሴማ ድንግል ታላቅ ወንድም አቡነ ጎርጎርዮስ ዘአርማንያ ነው። ወገኖቼ እጅግ በጣም ይገርማል እኮ በዜና ሰማዕታት ላይ ተጽፎ እንደሚገኘው ይሄ የቅድስት አርሴማ ታላቅ ወንድም አቡነ ጎርጎርዮስ በዚያ ዘመን 3 ኃላፊነቶች ነበሩበት። አዎ አንደኛ ቅድስት አርሴማን ጨምሮ ደናግሉን ማጽናት፣ ሁለተኛ ደግሞ የክህደትና የመከራ ዘመን ነውና ቅድስት ቤተክርስቲያንን ማስጠበቅ፣ ሶስተኛው ደግሞ ለሚመጣው መከራ ራሱን እህቱንና ደናግላኑን በመንፈስ ማዘጋጀት ነበረበት። ታዲያ በዚህ ሰዓት ማኅደረ ሰይጣን ዲዮቅልጥያኖስ እናታችን ቅድስት አርሴማን በውበቷ ተማርኮ እሷን ካላገባሁ ሲል አቡነ ጎርጎርዮስ እናታችን ቅድስት አርሴማን ጨምሮ 127 ደናግላንን ይዞ ወደ አርማንያ ተሰደደ። ታዲያ በአርማንያም በአንድ ገዳም ውስጥ ተጠልለው በጾምና በጸሎት ሲጋደሉ ከኖሩ በኋላ ረሃብ ፈጃቸው። ታዲያ የሚላስ የሚቀመስ ነገር ቢጠፋ ይህ ኃላፊነት የታላቅ ወንድሟ የአቡነ ጎርጎርዮስ ነውና በንጉሡ በድርጣድስ ቤተ መንግሥት ውስጥ ሂዶ በባርነት ተቀጠረ። በመጨረሻም በታወቀበት ጊዜ በሕዝብ መጸዳጃ ሽንት ቤት ውስጥ ወስዶ ከነ ሕይወቱ ቀብረውታል። አዎ ከነ ሕይወቱ ለ15 ዓመታት ተቀብሮ ከቆየ በኋላ ንጉሡ ድርጣድስ እናታችን ቅድስት አርሴማና ደናግሉን ከሰየፋቸው በኋላ አእምሮ በሽተኛ ሆኖ ነበረ። ታዲያ እስኪ አእምሮህ እንዲረጋጋ አደን አድን ብለው ለአደን በወጣበት በዚያው እሪያ አውሬ ሆኖ ተመለሰ። የእግዚአብሔር ሥራ እጅግ በጣም ይገርማል እኮ። የንጉሡ ሚስት በዚህ ሰዓት ራእይን አየች። አቡነ ጎርጎርዮስን ሽንት ቤት ውስጥ የተቀበረው አቡነ ጎርጎርዮስን ካላወጣችሁት ንጉሡ ወደ ሰውነት አይመለስም ተብሎ ተነገራት። እጅግ በጣም የሚገርመው ነገር ንጉሡም መኳንንቱም ሕዝቡም አቡነ ጎርጎርዮስ ሞቷል ብለው ነበር የሚያስቡ የነበረው። ነገር ግን ከ15 ዓመት በኋላ ሽንት ቤቱ ሲቆፈር በሕይወት ተገኝቷል ማለት ነው።
ታዲያ የታላቅ አባት አቡነ ጎርጎርዮስ ከሽንት ቤት ውስጥ እንደወጣ ሥራ አልፈታም። ወዲያው የእህቱን የቅድስት አርሴማ ድንግልንና የሌሎችን ደናግላን ሥጋ ፍለጋ ጀመረ። የንጉሡ ድርጣድስ ደግሞ መስከረም 29 ቀን እናታችን ቅድስት አርሴማን፣ ቅድስት አጋታንና 127ቱን ደናግላን አንገታቸውን ካሰየፈ በኋላ ወስዶ ከተራራ ወደ ገደል ጥሏቸው ነበር። ታዲያ የታላቅ አባት አቡነ ጎርጎርዮስ መድኃኔዓለም ኢየሱስ ክርስቶስ ረድቶት የእናታችን የቅድስት አርሴማ ድንግልንና የደናግላኑን ሥጋ አግኝቶታል ማለት ነው። ከዚያም ወደ ቤተ መንግሥት በመሄድ ንጉሡ ድርጣድስን ከማዳኔ በፊት ክርስቲያን ልትሆን ትወዳለህን? አለው። ይሄ አውሬ የሆነው ንጉሥ ድርጣድስም አዎ ክርስቲያን እሆናለሁ ፈውሰኝና አለ። አቡነ ጎርጎርዮስም ጸሎት አድርጎ ንጉሥን ወደ ሰውነት መልሶታል። አጥምቆም ክርስትናን አስነስቶታል ማለት ነው። የእናታችን የቅድስት አርሴማንና የሌሎቹን ደናግላን አጽምም ቤተ ክርስቲያንን አሰርቶ በዚያ በክብር አስቀምጦላቸዋል። አሁን ትልቁ ነገር ያለ እዚህ ላይ ነው። በ14ኛው መቶ ክፍለ ዘመን ግን የእናታችን የቅድስት አርሴማ ድንግልና የሌሎቹ ደናግላን ቤተሰቦቿ፣ ማኅበሮቿ አጽም ወደ ኢትዮጵያ መጥቷል ተብሎ ይታሰባል። ለዚህም ይመስለኛል እኮ እናታችን ቅድስት አርሴማ ድንግል ኢትዮጵያ ውስጥ የምታደርጋቸው ድንቅ ድንቅ ተአምራትና ምልክቶች ሌሎች ዓለማት ላይ ከሚደረጉት ለየት የሚሉት። የእናታችን የቅድስት አርሴማ ክቡር አጽምም በዋናው ገዳሟ ወሎ ኩላምሶ ስባ ውስጥ ይገኛል ተብሎ ይታሰባል። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስት አርሴማ ድንግል፣ ከአቡነ ጎርጎርዮስ፣ ከቅድስት አጋታና ከማኅበሮቿ ረድኤትን፣ በረከትን፣ ምልጃን፣ ቃል ኪዳንን፣ ፍቅርን አይለየን። አሜን። ይቆየን።